ሰላም ጤና ይስጥልኝ ክብራትና ክብራን ተመልካቾቻችን ከከፋ ቴሌቪዥን የሰዓቱን ዜና ይዘን ቀርበናል። ከዜናዎቹ ጋር ፍጹም ተሾመ። ስድስተኛው የፌዴሪ ህዝብ ተወካዮች ምክር ቤት 3ኛ ዓመት የሥራ ዘመን 16ኛ መደበኛ ስብሰባ እየተካሄደ ሲሆን በስብሰባውም በፍርድ ቤቶች የዳኝነት ስርዓትን ለማሻሻልና ለማዘመን 16 የፌዴራል ጠቅላይ ፍርድ ቤት ዳኞች ሹመት መርምሮ አጽድቋል። የምክር ቤት አባላትም የዳኞች ሹመት አስመልክቶ በሰጡት ሐሳብ የዳኝነቱ ስርዓት ሀገርን መምሰል እንዳለበት በመግለጽ ዳኝነት ነፃነት እንዲኖረውም አሳስበዋል። ዳኞች ለሹመት ሲመለመሉ ፈተናዎችን እንደወሰዱ የተገለጸ ሲሆን አመራረጡም ኢትዮጵያን እንዲመስል ተደርጓል ተብሏል። ሹመቱ የጸደቀላቸው የፌዴራል ጠቅላይ ፍርድ ቤት ዳኞችም ሀገርና ሕዝብን ለማገልገል ቃለ መሐላም ፈጽመዋል። በተጨማሪም ምክር ቤቱ የመንግስት ግዢና ንብረት አስተዳደር ረቂቅ አዋጅን በተመለከተ የቀረበውን ሪፖርትና የውሳኔ ሐሳብን እንዲሁም የመገናኛ ብዙሃን ባለስልጣን የሰራተኞች አስተዳደር ረቂቅ ደንብን በሚመለከት የቀረበውን ውሳኔ ሐሳብ መርምሮ እንደሚያጸድቅ ይጠበቃል። እንዲሁም የኢትዮጵያ ሜዴይና ኒሻን እንዲሁም ሽልማት ረቂቅ አዋጅና የህዝብ በዓላትና የበዓላት አከባበርን ለመወሰን የቀረበ ረቂቅ አዋጅ ላይም ተወያይቶ ለሚመለከታቸው ቋሚ ኮሚቴዎችም መርቷል ሲል የዘገበው ፋና ብሮድካስቲንግ ኮርፖሬት ነው። በሩሲያ ሀገር ዩኒቨርሲቲዎች የካፊኛ ቋንቋን በትምህርት ደረጃ ለመስጠት የሚያስችል መርሃ ግብር ተካሄደ። በፕሮግራሙ ላይ ተገኝተው መግለጫ የሰጡት የቦንጋ ዩኒቨርሲቲ ፕሬዝዳንት ዶክተር ጴጥሮስ ወልደ ጊዮርጊስ በንግግራቸው ይህን መሰል ተግባራቶች በመካሄዳቸው የሁለቱም ሀገራት ግንኙነትን ለማጠናከር ሚናው የጎላ ነው ብለዋል። ማርሸት ሰይፉ ተጨማሪ አለው። የካፊኛ ቋንቋን በትምህርት ደረጃ መስጠት የሚያስችል መርሃ ግብር በሩሲያ ሀገር ተካሂዷል። በፕሮግራሙ ላይ ተጋብዘው በመገኘት ንግግር ያደረጉት የቦንጋ ዩኒቨርሲቲ ፕሬዝዳንት ዶክተር ጴጥሮስ ወልደ ጊዮርጊስ በንግግራቸው እንዳነሱት የካፊቸው ቋንቋ በሩሲያ ሀገር በሚገኙ ዩኒቨርሲቲዎች እንዲሰጥ መደረጉ የሁለቱን ሀገራት ግንኙነት ከማጠናከር አንጻር ሚናው የጎላ መሆኑን በማንሳት ስለ ቋንቋ አጠቃላይ ገለጻ አድርጓል። የፕሮግራሙን መካሄድ አጠቃላይ ሂደት በቦንጋ ዩኒቨርሲቲ በመገኘት በዙም ሚቲንግ ሲከታተሉ የነበሩት የዩኒቨርሲቲ መምህራንና አመራሮች በበኩላቸው የተገኘው ውጤት የረጅም ጊዜ ልፋት መሆኑን በማንሳት የተሰማቸውን ደስታ ገልጿል። እንግዲህ ያው ይሄ ግንኙነት የተፈጠረው የዩኒቨርሲቲው ፕሬዝዳንት በዩኒቨርሲቲው ተጋብዘው ራሻ በሄዱበት ጊዜ ከዚህ ቀደም የተፈጠረ ግንኙነት ነው። ግንኙነቱ በእርግጥ ያው ሁለቱ ከፍተኛ ትምህርት ተቋማት በተልዕኮ ተኮር በሆኑ ጉዳዮች ላይ በጋራ የመስራት ነው። በተለያዩ ጉዳዮች ላይ በአካዳሚክ በምርምር እና በሌሎች ካልቸራል በሆኑ በባህላዊ ጉዳዮች ላይ የሁለቱን ሀገሮች ካልቸር ባህል አብሮ ፕሮሞትንም ያካተተ ግንኙነት ነው የተፈጠረው። ከአካዳሚክና ምርምሩ አንጻር የኛ ዩኒቨርሲቲ ትኩረት የሚያደርግባቸው ኤሪያዎች አሉ። በተለይ ግብርና፣ በባዮዳይቨርሲቲ እና በሌሎች እነኚህ ጉዳዮች ላይ በጋራ ምርምር መስራት፣ በጋራ የአቅም ግንባታ ተግባራት ላይ ድጋፍ ያደርጉልናል። ከዚህ ውጭ ይሄንን ግንኙነት ደግሞ ከማጠናከር አንጻር በተለይ በሁለቱ ዩኒቨርሲቲዎች መካከል ያለውን ግንኙነት ደግሞ የበለጠ ደግሞ ከፍ ወዳለ ደረጃ ለመውሰድ ደግሞ እንደዚሁ የካልቸራል የሆነ ከባህል ጋር የተያያዙ ግንኙነቶችም ደግሞ ተጀምረዋል ማለት ነው። ከዚህ ውስጥ አንዱ ቋንቋን ይመለከታል። ቋንቋ ቀደም ሲል የራሻ ቋንቋ በእኛ ዩኒቨርሲቲ አንድ ማዕከል ተቋቁሞ በዛ እንዲሰጥ ተደርጓል። እኛ ጋር ያሉ መምህራን ወደ 60 የሚሆኑ መምህራን ቋንቋውን እየተማሩ ነው እዚህ እና ከዛ አይ ቲንክ እየሰፋ የሚሄድ ነው። በዚህ ሂደት ውስጥ የእነሱን ፍላጎት ምንድነው? የኛ ቋንቋ የዚህ ዩኒቨርሲቲ ያለበት አካባቢ የካፊኖ ቋንቋ ደግሞ እዛ ራሻ እነሱ ጋርም ደግሞ እንዲሰጥ የነሱን ፍላጎት ስለነበረ ያ ተይዞ በድጋሚ ፕሬዝዳንቱ እዛ ተጋብዘው እሳቸው ባሉበት በጣም ደማቅ ሴሬሞኒ ስነ ስርዓት ባለበት ሁኔታ የካፊኖ ቋንቋ እዛ ራሻ በዛ ዩኒቨርሲቲ ውስጥ እንዲሰጥ ዛሬ የመጀመሪያው የማስከፈት ስነ ስርዓት ተደርጓል። ይሄ ለኛ በጣም ትልቅ እድል ነው። እዚህ የራሻ ዩኒቨርሲቲ የኦሎኖቭስክና በቦንጋ ዩኒቨርሲቲ መካከል የተደረገው ስምምነትም እንበለው የትብብር መድረክ
እጅግ በጣም ትልቅ ቦታ የምትሰጠው ነውና ምክንያቱም ተቋማት በተለይ እንደዚህ አይነት ከፍተኛ ትምህርት ተቋማት ከመማር ማስተማር ጎን ለጎን ዓለም አቀፍ የሆነ እይታቸውን በማስፋት ከእንደነዚህ አይነት ትልልቅና ስም ካላቸው ዩኒቨርሲቲዎች ጋር ግንኙነት ማድረጉ ከዩኒቨርሲቲው አልፎ አካባቢውን የሚጠቅም ነውና ራሻ እንደምናውቃት እጅግ በጣም ረጅም ታሪክ ያላት ከኢትዮጵያም ጋር በዲፕሎማሲው በጣም ጥሩ ግንኙነት ያላትና በተለይ ደግሞ ኢትዮጵያ እጅግ በጣም አደገኛ የሆነ በወረራ ወቅትና ኢትዮጵያ በጣም በችግሩ ወቅት ከኢትዮጵያ ጎን የምትቆም በጸጥታው ምክር ቤትም የምናየው ነውና ሁሌም ራሻ ከኢትዮጵያ ጎን የኢትዮጵያን ክፉ ማትፈልግ ለኢትዮጵያ እድገት ለኢትዮጵያ ልማት በጣም ትልቅ ቦታ ያላት ሀገር እንደመሆኗ ይሄ ደግሞ የበለጠ ያንን ግንኙነት የሚያጠናክር ነውና ያው አሌክሳንደር ብላቶቪችን የምናውቀው ነው በተለይ በዚህ በከፋ አካባቢ በመምጣት የከፋን ሂስትሪ በዛን ወቅት በ19ኛው ክፍለ ዘመን እና በ20ኛው ክፍለ ዘመን መጀመሪያ አካባቢ ወደዚህ አካባቢ በመጣበቱ የአካባቢውን ታሪክ በመመዝገብ የአካባቢውን ታሪክ በመሰነድ ለአካባቢው ያለውን አካባቢው ላይ ያለውን የተበጣጠሰ ታሪክ በመሰብሰብ ያደረገውም አስተዋጽኦ ቀላል የሚባል አይደለም አሁንም ፕሬዝዳንታችን ዶክተር ጴጥሮስ ወልደጊዮርጊስ የሚያደርጉት እጅግ በጣም ትልቅ አስተዋጽኦ ነውና አካባቢውን ከማስተዋወቅ የአካባቢውን ባህል ቋንቋ ታሪክ ከማስተዋወቅ አንፃር ያለው ሚና በጣም ከፍተኛ ነው ይሄ አካባቢ ከፋ በተለይ በቡና የሚታወቅ ነው የቡና መገኛም እንደመሆኑ ለዚህ በቱሪዝም መስክ ማለት ነው ያለውን እምቅ አቅም በማውጣት በተለይ ከራሻ ጋር በሚኖረን በዚህ ግንኙነት የአካባቢውን በበለጠ ኢኮኖሚያዊ ተጠቃሚነት ያሰፋል ብዬ አስባለሁ። በተመሳሳይ ሁኔታ የሩሲያ ቋንቋ በቦንጋ ዩኒቨርሲቲ በመሰጠት ላይ መሆኑን ያነሱት አስተያየት ሰጪዎች ይህንን መሰል ተግባራቶች መካሄድ የአካባቢውን ቋንቋና ባህል ከማጠናከር አንጻር ሚናው የጎላ መሆኑን በማንሳት ቀጣይ ተጠናክረው መቀጠል እንዳለበትም አሳስቧል። የቦንጋ ከተማ አስተዳደር ማዘጋጃ ቤት የመሬት አያያዝ ስርዓትን በሰርቨር ሲስተም ለማድረግና ለማዘጋጃ ቤቱ ሰራተኞች ስልጠና እየሰጠ ይገኛል። የመሬትና መሬት ነክ ስራዎችን የዘመነ ለማድረግ መሬትን በሲስተም ከመምራት ባለፈ መረጃዎችን በፋይል ፍለጋ የሚያጠፋውን ጊዜ የሚቀንስ ነው ተብሏል። ዶክተር ብርሃኑ ተጨማሪ አላት። በስልጠና መድረኩ ተገኝተው የመክፈቻ ንግግር ያደረጉት የካፋ ዞን ከተማ ልማትና ቤቶች ኮንስትራክሽን መምሪያ ኃላፊ አቶ አሸናፊ አዲሱ የመሬት አስተዳደር ስርዓትን ማዘመን መሬትን በሲስተም ከመመራት ባለፈ መረጃዎችን በተፈለገ ሰዓትና ጊዜ ውስጥ ለማግኘት የሚረዳ ነው ብለዋል። የመሬት መረጃን በተገቢው ሁኔታ በማደራጀትና በመያዝ በዘርፉ የሚታየውን የመልካም አስተዳደር ችግር የሚቀርፍ መሆኑንም አስረድተዋል። ማዘጋጃ ቤቱ ተገቢውን ነገር ሁሉ በማሟላት አገልግሎቱ እንዲጀምር ማድረጉን ያስረዱት አቶ አሸናፊ ሰርቨር ሲስተሙ የከተማ መሬት አጠቃቀምና አያያዝ ስርዓትን የዘመነ በማድረግ የተገልጋይ ጊዜ ለመቆጠብ የጎላ ሚና እንዳለው ተናግረዋል። በመድረኩ የተገኙት የደቡብ ምዕራብ ኢትዮጵያ ህዝቦች ክልል መንግስት ከተማ ልማት ኮንስትራክሽን ቢሮ ምክትል ኃላፊ ወይዘሮ ቤቴሌም ተሾመ እንዳሉት መሬትና መሬት ነክ ስራዎችን በዘመነ መልክ ስራ ማስኬድ በፋይል ፍለጋ የሚጠፋውን ጊዜ የሚቀንስ ነው ብለዋል። ስልጠናው ቀጥታ ወደ ተግባር የሚገባበትና በካዳስተር የተመዘገቡ መረጃዎችን ወደ ሲስተም ማስገባት ስራ የሚጀምር መሆኑን የተናገሩት ምክትል ኃላፊዋ የሰርቨር ሲስተም አገልግሎት በክልሉ የመጀመሪያ እንደሆነም ገልጸዋል። እንደ ሀገር የመሬትና መሬት ነክ ላይ የአገልግሎት አሰጣጥ ሂደት ደካማ መሆኑን የተናገሩት ወይዘሮ ቤቴሌም ሲስተሙ ችግሩን በመቅረፍ አገልግሎቱን በማቀላጠፍ የማዘጋጃ ቤት ገቢም ወቅቱን በጠበቀ መልኩ እንዲሰበሰብ ያግዛል ብለዋል። የዘመነ የመሬት አስተዳደር ስርዓትን ለተጠቃሚዎች ተደራሽ በማድረግና በማረጋገጥ የራሱ አስተዋጽኦ አለው ያሉት ወይዘሮ ቤቴሌም ሰልጣኞች ስልጠናውን በኃላፊነት በመሰልጠን አገልግሎት ላይ እንዲያውሉ አሳስበዋል። በመጨረሻም ለተግባሩ ስኬታማነት የክልሉ ከተማ ልማት ኮንስትራክሽን ቢሮ የኮምፒውተር ድጋፍ በማድረግ ስራው እንዲጀመር ማድረጉን የተናገሩት ምክትል ኃላፊዋ የፌዴራል ከተማና መሰረተ ልማት ሚኒስቴር የሰርቨር ድጋፍ ማድረጉን አስረድተዋል። ዘገባው የካፋ ዞን መንግስት ኮሚኒኬሽን ጉዳዮች ቢሮ ነው። ጤናማና ምርታማ ህብረተሰብን ለመገንባት በሚደረገው ጥረት ውስጥ የጤና ተቋማት ሚና የጎላ በመሆኑ እየተደረገ ያለው እንቅስቃሴ ተጠናክሮ መቀጠል እንዳለበት በካፋ ዞን ጊምቦ ወረዳ ኡፋና የቦንጋ ከተማ ጤና ጣቢያ ተገልጋዮችና ባለሙያዎች ጠየቁ። የህብረተሰብን ተሳትፎ በማጠናከር በየጤና ተቋማቱ የተጀመሩ አገልግሎቶች ጥራታቸውን በጠበቀ ሁኔታ ማገልገል እንዲችሉ ተገቢ ድጋፍና ክትትል እንደሚደረግም ተገልጿል። ከደቡብ ሬዲዮና ቴሌቪዥን ድርጅት ቦንጋ ቅርንጫፍ የደረሰን ዘገባ አለ፣ እንደሚከተለው ይቀርባል።
በከፋ ዞን ጊምቦ ወረዳ ኡፋና በቦንጋ ከተማ ጤና ጣቢያ ውስጥ የሕክምና አገልግሎት ከሚያገኙት መካከል ወይዘሮ ተናኘ ወልዴና አቶ ተክሌ ከበደ እንደተናገሩት በባለሙያዎቹ በኩል የሚደረግላቸው ግልጋሎት አርኪ መሆኑን ገልጸዋል። በአሁኑ ወቅት የማህበረሰቡን ጤና መድን አገልግሎት መጀመሩን በጣም እንዳስደስታቸው አስረድተው በየጤና ተቋማቱ የሚታየው የመድኃኒት እጥረት መፍትሄ ይገባዋልም ብለዋል። አንዱ የመድኃኒት እጥረት አለ። ሙሉ መድኃኒት ከጤና ጣቢያ ባለማግኘታችን ምክንያት የቤተሰብ ወጪ አጉል ውስጥ ነው ገባው። ጤና መድኑም ቢሆን መድኃኒትም ስለሌላቸው ከውጭ ግዙ ነው እየተባለ ያለው። የባለሙያ የማሟላት ጉዳይ የማዳንት ማሟላት ጉዳይ ከተማ አስተዳደሩ ወይን ተቋም በደግፍ ተቋሙ ውጤታማ በየወቅቱ እያገረሽ ያለው የወባ ወረርሽኝ በሁሉም ዘንድ ትኩረት መደረግ እንዳለበት አስተያየት ሰጪዎቹ ጤናማና ምርታማ ህብረተሰብ ለመገንባት የሚደረገው ጥረት የተሳካ እንዲሆን የጋራ ጥረትን ይጠይቃልም ብለዋል። በተለይ ከወባ ጋር ያለው ጉዳይ ላይ ወባ ሲታከም የሚድን በሽታ ሆኖ ግን ከአንድ ቤት 2-3 መምጣቱ አርሶ አደራችን ከተማ ነዋራችን እያጠቃ ስለሆነ ቢደግፉ ጥሩ ነው። ጤና ጣቢያው ከ27000 በላይ ለሚሆኑ የህብረተሰብ ክፍሎች አገልግሎት እየሰጠ መሆኑን የገለጹት የጊምቦ ኡፋ ጤና ጣቢያ አስተባባሪ አቶ ሄኖክ ታዬ በስሩ የሚገኙትን 5 ጤና ጣቢያዎችን በማስተባበር የሚጠበቅበትን ሚና እየተወጣ ይገኛል ሲሉ አስተያየት ሰጥተዋል። ከጤና ጣቢያው አገልግሎት ስፋት አንጻር ወረዳው ከ500,000 ብር በላይ በጀት በመመደብ እድሳት ማድረጉና በመብራት መቆራረጥ ደግሞ አገልግሎቱ እንዳይስተጓጎል ጄኔሬተር በመግዛት ተጠቃሚ እንዲሆኑ አድርጓል ብለዋል። አቶ ሄኖክ የማህበረሰብ ጤና መድን አገልግሎት ለማጠናከር በርካታ ስራዎች የተሰሩ መሆናቸውን የገለጹት አቶ ሄኖክ በየጊዜው የሚነሱ የመድኃኒት እጥረትና ተያያዥ ቅሬታዎች እንዲስተካከሉ ጥረት በመደረግ ላይ ይገኛል ብለዋል። እና መገልገያ እቃዎች ቁሳቁስ አንጻር በተለይ የማዋለጃ ኮች አልጋውና ከወለዱ በኋላ የሚያርፉበት ክላስ ላይ ያለ አልጋ ረጅም ጊዜ ከማገልገሉ ጋር ተያይዞ እድሳትም የተለያየ ነገር ለማድረግም ቻሌንጅ ከመሆኑ ጋር ተያይዞ አሁን ላይ በጣም ተጎድተው ያሉበት ሁኔታ ስላለ እዛ አካባቢ ላይ የድንገተኛ አልጋዎችም ችግሮች እንዳሉብን የሚያሳይ ነው። ግን ከዛ ውጭ ባለው ጤና ተቋሙ በራሱ አቅም ማድረግ የሚችላቸውን ነገሮች እያደረገ መብራት በሚጠፋ ሰዓት የጄኔሬተር አገልግሎት አለ። በ24 ሰዓት ሰርቪስ ለመስጠት ያው ጥረቶች እየተደረጉ ነው ያሉት። ቢያንስ ወደ 15 እናቶችን መያዝ የሚችል ማቆያ አለ። እንደውም ዘንድሮም እድሳትም ተደርጎለታል። ምሳና እራት የመመገብ ሁኔታዎች ከማህበረሰብ በሚደረግ ድጋፍ በመንግስት በሚደረግ ድጋፍ እየተደረገ ያለበት ሁኔታ ነው ያለውና በዛ በኩል ችግር የለም። ግን በማጠሚያ ሰርቪሶች ላይ የመድኃኒት አቅርቦት ጋር ተያይዞ ከፍተኛ ቅሬታዎች ይነሳሉና ይሄን እንግዲህ በመንግስት በኩልም የቦርድ ውይይት ተደርጎ 400,000 ብር ተጨማሪ የመድኃኒት በጀት እንዲያዝ ተደርጎ ወደ ግዢ የገባንበት ሁኔታዎች አሉና በዚህ መልኩ ለመግረፍም ጥረት እየተደረገ ነው። ከተገልጋይ ብዛት አኳያ የባለሙያ እጥረትና የመድኃኒት አለመመጣጠም በተገልጋዩ ዘንድ የቅሬታ ምንጭ እንደሆነባቸው የገለጹት የቦንጋ ከተማ ጤና ጣቢያ ባለሙያ የሆኑት አቶ ኤፍሬም ከበደ ችግሮቹን እንዲፈቱላቸው እየጠየቁ መሆኑን አስረድተዋል። በየደረጃው ባለው ማህበራዊ ተቋማት የተሰጠ ያለው አገልግሎት ተደራሽነትና የጥራት ደረጃቸውን ለማሻሻል በበጀት የተደገፉ ተግባራት የተከናወኑ መሆናቸውን የገለጹት ደግሞ የጊምቦ ወረዳ ምክትል አስተዳዳሪና የፋይናንስ ኢኮኖሚ ልማት ጽሕፈት ቤት ኃላፊ አቶ በላይ ባዩ ናቸው። ውስን የሆነውን የመንግስት በጀት በየጊዜው እየጨመረ ካለው የልማት ፍላጎት ጋር ለማጣጣም የህብረተሰብን ተሳትፎና የውስጥ ገቢ አቅምን ማጉልበት ይጠበቃል በማለት አቶ በላይ መክረዋል። ከመንግስት በሚመደበው ውስን ሀብት ላይ የህብረተሰብ ተሳትፎ ከፍተኛ መሆኑን የገለጹት የከፋ ዞን ፋይናንስ ኢኮኖሚ ልማት መምሪያ ምክትል ኃላፊ አቶ ምትኩ መቻሎ በዚህ በዞኑ ውስጥ በርካታ የልማት ስራዎች የተከናወኑ መሆናቸውንና ይህም ተሞክሮ ተጠናክሮ መቀጠል አለበት ብለዋል። ከመንግስት የሚመደበው በጀት ግልጸኝነት፣ አሳታፊነቱና ፍትሐዊነቱን ዜጎች ማረጋገጥ እንዲችሉ እየተሰራ መሆኑን በደቡብ ምዕራብ ኢትዮጵያ ህዝቦች ክልል መንግስት ፋይናንስ ኢኮኖሚ ልማት ቢሮ የፋይናንስ ግልጸኝነትና ተጠያቂነት ስራ ዘርፍ አቶ መስፍን ብርሃኑ ገልጸዋል። ጤና ሚኒስቴርና ዓለም ባንክ ውይይት አካሄዱ። ዓለም ባንክ ከጤና ሚኒስቴር ጋር በመተባበር የተገበረ የሚገኙ የጤና ተቋማት እድሳት ተጠናክሮ እንደሚቀጥልም ተገልጿል። ምረሳ ብርሃኑ የጤና ሚኒስትር ዶክተር መቅደስ ዳባና የጤና ሚኒስቴር ዴታ ዶክተር ደረጀ ድጉማ ከዓለም ባንክ የኢትዮጵያ ካንትሪ ዳይሬክተር ኦስማን ዲዮንና ቡድናቸው ጋር ውይይት አድርገዋል። በውይይታቸውም የዓለም ባንክ በኢትዮጵያ ካንትሪ ዳይሬክተር ኦስማን ዲዮን ዓለም ባንክ በኢትዮጵያ እየተገበራቸው የሚገኙ ፕሮጀክቶች ያሉበትን ደረጃ የገመገሙ ሲሆን ባንኩ ባለፉት 3 ዓመታት 1.6 ቢሊዮን ዶላር የሚያወጣ ኢንቨስትመንት ለጤና ሴክተር እንዳደረገ ተገልጿል። ኢንቨስትመንቱ በዋነኛነት የሰው ሀብት ልማት ላይ የዋለ ሲሆን እንዲሁም የጤና አገልግሎቶች በወረዳ ደረጃ ተደራሽ እንዲሆኑ ለማድረግ የጤና ማሻሻያዎች ትግበራ የዋለ ነው ተብሏል። ዓለም ባንክ ከዚህ በተጨማሪም በሀገራችን ክትባት መመረት እንዲጀምር ድጋፍ መደረጉም ተገልጿል። ዓለም ባንክ የኢትዮጵያ የጤና ስርዓትን ለማዘመን ዲጂታላይዜሽን ላይ ኢንቨስት በማድረጉ እንዲሁም ለወደሙ ተቋማት መልሶ መቋቋምና የቁሳቁስ ድጋፍ በማድረጉ የጤና ሚኒስትር ዶክተር መቅደስ ምስጋና አቅርበዋል።
ዓለም ባንክ ከጤና ሚኒስቴር ጋር በመተባበር እየተገበረ የሚገኘው የጤና ተቋማት እድሳት ተጠናክሮ እንዲቀጥልም በውይይቱ መግባባት ላይ ተደርሷል። በመድረኩ ጤና ሚኒስቴርና ዓለም ባንክ ወደፊት በትብብር ሊሰሩባቸው የሚችሉ መስኮች ላይ ተወያይተዋል። የገንዘብ ሚኒስቴር ከጣሊያን ተወካዮች ጋር ምክክር አድርጓል። በውይይታቸውም ለሁለቱም ሀገራትና ህዝቦች የጋራ ጥቅም በቅርበት እንደሚሰሩም ተገልጿል። ከገንዘብ ሚኒስቴር ድረገጽ የተገኘው መረጃ ምረታ ብርሃኑ ታቀርበዋለች። በልማት ትብብር ዋና ዳይሬክተር የተመራ የጣሊያን የውጭ ጉዳይ ሚኒስቴር ከፍተኛ የልኡካን ቡድን የገንዘብ ሚኒስቴርን ጎብኝቷል። የገንዘብ ሚኒስቴር ሚኒስትር ዴኤታ ዶክተር ኢዮብ ተካልኝና አቶ ሰመረታ ሰዋሰው ልኡካን ቡድኑን እንኳን ደህና መጣችሁ በማለት ለኢጣሊያ ሪፐብሊክ መንግስት እያደረጉ ላሉ ድጋፍ ምስጋና አቅርበዋል። ፈጣን የገንዘብ ድጋፍ እንደሚያስፈልግም አጽንኦት ተሰጥቶበታል። የጣሊያን ልኡካንም በሂደቱ መደሰታቸውንና በአግሮ ፕሮሰሲንግ፣ በኢነርጂ፣ በስራ እድል ፈጠራ፣ የቡና ምርታማነትን በማሻሻልና የእሴት ሰንሰለቱን በማሳደግ ከተሞች ልማትና የልማት ትብብርን በማስፋት ላይ ያሉ ፕሮጀክቶችን ለማፋጠን በቅርበት ለመስራት ያላቸውን ፍላጎት ገልጸዋል። በተጨማሪም ጣሊያን የጂ7 ፕሬዝዳንት በመሆን የኢትዮጵያ የልማት ፍላጎት ለመደገፍ ቃል ገብታለች። የኢትዮጵያ ቡድን የአየር ንብረት ፈንድና በ2023 መጀመሪያ ላይ በጣሊያን መንግስት ይፋ የተደረገውን ማቲ ፕላን ዙሪያ ገለጻ ተደርጓል። በማጠቃለያም ሁለቱ ወገኖች ለሁለቱም ሀገራትና ህዝቦች የጋራ ጥቅም በቅርበት ለመስራት የግንኙነት መስመሮችን ለማጠናከር ተስማምተዋል። ከሞሮኮ ራባት የተነሳው ኮት ዲቫራዊ የሰላም ተጓዥ ብስክሌተኛ ካቦሬ ካሪን 41 ሀገራትን አቋርጦ 42ኛ መዳረሻ ወደ ሆነችው ኢትዮጵያ ተገኝቷል። ከዚህ በፊት ኢትዮጵያ በስም ብቻ የሚያውቃት እንደነበር ያስታውሰው የሰላም ተጓዡ በአዲስ አበባ በተመለከተው ሁሉ መደነቁና መደሰቱን ተናግሯል። ኢትዮጵያ የአፍሪካ መዲና እንደመሆኗ እዚህ መገኘት ልዩ ደስታ ይፈጥራል ያለው ብስክሌተኛው ህዝቡ እንግዳ ተቀባይ መሆኑንም በተግባር አይቻለሁ ብሏል። አዲስ አበባ በጥሩ ሁኔታ ላይ ተቀብላኛለች፣ እዚህ በመገኘቴም እጅግ ደስተኛ ነኝ በማለት ስሜቱን ለፋና ብሮድካስቲንግ ኮርፖሬት ተናግሯል። ጉዞውን ለማድረግ ምን እንዳነሳሳው ተጠይቆም አህጉር አቀፍ የሰላም ጉዞ ለማድረግ የወሰንኩት በአህጉራዊ ሰላም እንዲሰፍን ካለኝ ጥልቅ ፍላጎት የተነሳ ነው ሲልም መልሱ ሰጥቷል። ምንም እንኳን ጉዞው አስደሳች ቢሆንም በአንዳንድ ሀገራት ባለው የሰላም ችግር ምክንያት ለማለፍ ተቸግሬ ነበር ሲልም አስተያየቱን አክሏል። በጉዞዬ ባለፍኩባቸው ሀገራት ሁሉ ልክ በሀገሬ እንዳለው ይሰማኝ ነበር። እኛ አፍሪካውያን ከሚያመሳስለን ነገር የሚበዛ አንድ ህዝቦች መሆናችንን ተመልክቻለሁም ሲል የ41 ዓመቱ ጎልማሳ አስተያየቱ ሰጥቷል። በኢትዮጵያ ቆይታውም ታሪካዊ ቦታዎችን እንደሚጎበኝ ጠቁሞ በቀጣይ ከ8 ሀገራት ጉዞ በኋላ ማጠናቀቂያውን በሞሮኮ እንደሚያደርግም አመላክቷል። ምንጫችን ፋና ብሮድካስቲንግ ኮርፖሬት ነው። ሮናልዶ በሳውዲ የተቃራኒ ቡድን ደጋፊዎችን በምልክት በመዝለፍ አንድ ጨዋታና 30,000 ሪያል ተቀጥቷል። ፖርቹጋላዊ ክርስቲያኖ ሮናልዶ ለሳውዲ ባህል ሁሌም ክብር አለኝ ሲል ተናግሯል። አንተነህ ፍቃዱ العربية بين النصر السعودي والعين الإماراتي ክርስቲያኖ ሮናልዶ የተቃራኒ ቡድን ደጋፊዎችን በምልክት በመዝለፍ በሳውዲ ሊግ የተላለፈበትን ቅጣት ከፈጸመ በኋላ ለመጀመሪያ ጊዜ አስተያየቱን ሰጥቷል። በሳውዲ ሊግ የተላለፈበትን ቅጣት የጨረሰው ሮናልዶ ለሳውዲ ባህል ሁሌም ክብር አለኝ ሲል ከቅጣቱ በኋላ ለመጀመሪያ ጊዜ በሰጠው አስተያየቱ አስታውቋል። የሮናልዶ ቡድን አልናስር አልሸባብን 3-2 ባሸነፈበት ጨዋታ ማጠናቀቂያ ላይ የተቃራኒ ቡድን አልሸባብ ደጋፊዎች ተጫዋቾቹን ለማናደድ የሊዮኔል ሜሲን ስም ያነሱ ሲዘምሩ ለነበሩ ደጋፊዎች አስነዋሪ ያልተገባ ምልክት አሳይቷል ተብሏል። የሳውዲ አረቢያ እግር ኳስ ፌዴሬሽን የዲሲፕሊን ኮሚቴ ሮናልዶ ያደረገውን አሳፋሪ ተግባር አስመልክቶ ባሳለፈው ውሳኔ ሮናልዶ የአልሸባብ ክለብ ደጋፊዎችን በመስደብ የሀገሪቱን የእግር ኳስ መተዳደሪያ ደንብ አንቀጽ 57 ንዑስ አንቀጽ 1 ተላልፏል ብለዋል። ይህንን ተከትሎም የዲሲፕሊን እና የስነ ምግባር ኮሚቴው ክርስቲያኖ ሮናልዶን የአንድ ጨዋታ ቅጣት እና የ30,000 የሳውዲ ሪያል የገንዘብ ቅጣት አስተላልፎበታል ነው የተባለው። ቅጣቱን ተከትሎም ክርስቲያኖ ሮናልዶ በሳውዲ ሊግ 22ኛ ሳምንት ክለቡ አልናስር ከአልሐዛም ጋር ያደረገው ጨዋታ አምልጦታል። ሮናልዶ በሳውዲ ሊግ የተላለፈበትን ቅጣት ከጨረሰ በኋላ በሰጠው አስተያየት በውድድሩ ላይ ያሳየው ምልክት ማንንም ለመጉዳት እንዳላደረገ አስታውቋል። በጋዜጣዊ መግለጫ ላይ ስለ ጉዳዩ በሰጠው ማብራሪያ እኔ የሁሉንም ሀገራት ባህል ሁልጊዜም ቢሆን አከብራለሁ። ሰዎች ሁሌም የሚያዩት ነገር ትክክለኛውን ነገር አይደለም ብለዋል። ሮናልዶ ያደረኩት እንቅስቃሴና ያሳየውት ምልክት ጥንካሬን እና ድልን ይገልጻል እንጂ አሳፋሪ አይደለም። ይህንን አይነቱን የደስታ አገላለጽ በአውሮፓም ለምደነዋል ብለዋል።
ክቡራትና ክቡራን ተመልካቾቻችን ለዛሬው ከክፋት ቴሌቪዥን ይዘን የቀረብናቸው ዘገባዎች የተከታተላችሁትን ይመስል ነበር። ቀሪ ከክፋት ቴሌቪዥን ፕሮግራሞች ጋር አብራችሁ እንድትቆዩ ጋበዝኩ። ዜናውን ይዞ በመቅረብ ፍጹም ተሾመ ከእናንተ ጋር ቆይታ አደረግኩ። መልካም ጊዜ